አባባት ሆይ እናመሰግንሃለን። ስምህ ይባረክ። ስለረዳህን እናመሰግንሃለን። በሰላም ስለጠበቅከን እናመሰግንሃለን። በስምህ ደግሞ በዚህ በተወደደ ሰዓት በእግሮች ስር እንድንሆን ስለሰበሰብከን እናመሰግንሃለን። እግዚአብሔር አባባት ሆይ ስለ ሁል ጊዜ በጌታችን በናዝሬቱ በኢየሱስ ክርስቶስ በኩል እግዚአብሔር አብን አመስግኑ ተብሎ እንደተጻፈ በውድ ልጅህ በናዝሬቱ በኢየሱስ በኩል ክብር ምስጋና ስለ ሁሉ ለአንተ ይሁን። ስለ ውሏችን ስለ ሳምንቱ እግዚአብሔር ሆይ ተመስገን። ደግሞ ቃልህ እንደሚል ያስተምራቸው ዘንድ ቅዱሱን መንፈስ ሰጣቸው ተብሎ እንደተጻፈ አባባት ሆይ ቅዱሱ መንፈስ ያስተምረን። ቃልህን ግለጥልን። የዕለት እንጀራችንን ስጠን። በናዝሬቱ ጌታ በኢየሱስ ስም አሜን። ጌታ መልካም። የዛሬ ሁለት ሳምንት ገላትያን ምዕራፍ 1ን ጀምረን እያወራን እየተነጋገርን ነበር። እግዚአብሔር እያስተማረን ነበር አይደል? ታስታውሱ ከነበረ ብዙዎቻችሁ ስለነበራችሁ በጣም መሰረታዊ የሆኑ ነገሮችን አንስተን ከገላትያ ምዕራፍ 1 ላይ ስንነጋገር ነበር። በተለይ መነሻም ይሆን የገላትያ መልእክትን ስናጠና ማን የጻፈው፣ መቼ ተጻፈ፣ ለነማን ተጻፈ፣ በምን ምክንያት ምንን ዓላማ ታሳቢ ተደርጎ ተጻፈ የሚለውን ስናይ ነበረ። በዋናነት ስናነሳቸው የነበሩትን ነገሮች ለሁለት ሳምንታት ስለተነጋገርንባቸው ለሶስተኛ ጊዜ ብከድሰው አይደል? ስለዚህ ዛሬ የምንቀጥለው ከቁጥር 11 ጀምሮ ያለውን ይሆናል ማለት ነው። እናንብበው። መጽሐፍ ቅዱሶቻችንን ከያዘን ሁላችንም ከሱ ክፍል ላይ መሰረት አድርገን ሰፋ አድርገን እናያለን። ዛሬ ከቁጥር 11 ጀምሮ ወደ ምዕራፍ 2 ገብተን እስከ ቁጥር 10 ያለውን ነካ አድርገን ነው የምንወጣው። ምዕራፍ 2 ላይ እንዲሁ ምዕራፍ 1 ላይ ምነካውን ሐሳብ ለማያያዝ እንጂ በዋናነት ቀጣይ ሳምንት ነው በስነ ስርዓት በጥልቀት የምናየው። እግዚአብሔር ይረዳናል። ጌታ ቢፈቅድ ብንኖር አይደለ? ያዕቆብም የሚለው ብንኖር ጌታ ቢፈቅድ የዛሬ ሳምንት እናያለን። ዛሬ ግን እንዲሁ ነካ ለማድረግ የሆነ ሐሳብ ከምዕራፍ 2 ለመበደር እንሞክራለን። እናንብበው ምዕራፍ 1ን ከቁጥር 11 ጀምሮ። ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልሁትም አልተማርሁትም። በአይሁድ ሥርዓት በፊት እንዴት እንደኖርሁ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር። ለአባቶችም ወግ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ሥርዓት እበልጥ ነበር። ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር ምን አላልኩም ይላል? አልተማከርኩም ይላል። ከእኔም በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልወጣሁም። ነገር ግን ወደ አረብ አገር ሄድሁ፣ እንደገናም ወደ ደማስቆ ተመለሱ። ከዚህ ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትሁ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም። ስለምጽፍላችሁም ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም። ከዚያ ወዲያ ወደ ሶርያና ወደ ኪልቅያ አገር መጣሁ። በክርስቶስም ያሉት የይሁዳ ማኅበሮች ፊቴን አያውቁም ነበር። ነገር ግን ቀድሞ እኛን ያሳድድ የነበረ እርሱ በፊት ያጠፋው የነበረውን ሃይማኖት አሁን ይሰብካል ተብሎ ሲነገር ይሰሙ ነበር። ስለ እኔም እግዚአብሔርን ያከብሩ ነበር ይላል። ጌታ ይባረክ። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ይህንን መልእክት በ49 ምናልባትም በ48 ዓመተ ምህረት በጣም ከሄደም በ50 ዓመተ ምህረት ነው የጻፈው ብለናል ስንነጋገር አይደለ?
ከመጀመሪያው የቤተ ክርስቲያን ጉባኤ ከኢየሩሳሌሙ ጉባኤ አስቀድሞ ወደ ቤተ ክርስቲያን የገባን የሐሰት ትምህርት ለመሞገት ከቤተ ክርስቲያንም እሱ ነው እንትን የሚለው ኦኬ የሆነ ነገር ያስጋባብኝ ነው። እሺ ወደ ቤተ ክርስቲያን የገባን የሐሰት ትምህርት ከቤተ ክርስቲያን ለማስወጣት የጻፈው መልእክት እንደሆነ ተነጋግረናል። ቁጥር 1 ላይ ምን ብሏል ሲናገር ባለፈው ሳምንት በሶስት ከፍለን ነው ይሄንን የገላትያ መልእክት የምናጠናው ብለናል አይደል? ምን በሚል አርዕስ ነው የምናጠናው ብለናል? አርነትን መጠበቅ አይደል? መሪ ዋናው ጥቅሳችን አድርገን የወሰድነው የትኛው ነው? ገላትያ ምዕራፍ 5 ቁጥር 1ን በነፃነት ልንኖር ክርስቶስ ኢየሱስ ምን አለን? ነፃነት አወጣን። እንግዲህ ምን በሉ ጸንታችሁ ቁሙ። እንደገና ወደ ባርነት ጌታ ይባረክ። ምዕራፍ 1 እና ምዕራፍ 2 ላይ የምናተኩረው በዋናነት የወንጌል እርግጠኝነት በሚል ርዕስ ነው። ጳውሎስ በምዕራፍ 1 እና በምዕራፍ 2 የሚያደርጋቸው ነገሮች በጠቅላላ የሚጽፋቸው ነገሮች በጠቅላላ ወንጌል የጸና ምንድነው? እውነት ነው። ወንጌል የሚጨመርበት አይደለም። ወንጌል የተረጋገጠ እውነት ነው የሚለው ነው አስረግጦ የሚነግረን። ጌታ ይባረክ። ግን ይሄንን ለማስረዳት ጳውሎስ ብዙ ነገሮችን ይጠቀማል። ሁለት ነገሮችን በዋናነት አበክሮ ይናገራል። የመጀመሪያው የሱን ሐዋርያነት በእግዚአብሔር የተጠራ በእግዚአብሔር የተላከ መሆኑን ዲፌንድ ያደርጋል። ልክ ነው። መጀመሪያ የተነሳበት ጥያቄ ልክ እግር በእግር እየተከተሉት አይደል? በገላትያ ቤተክርስቲያናት ይገቡና ጳውሎስ ያስተማረውን ወንጌል እንደገና ይገለብጡ የነበረው። ስለዚህ ጳውሎስ የመጀመሪያ ስራው ምንድነው? እኔም ምንድነኝ ነው? ሐዋርያ ነኝ። ሐዋርያነቴን ከሰው አይደለም የተቀበልኩት፣ በሰውም አይደለም የተሾምኩት፣ እናስ በእግዚአብሔር በራሱ ነው። በኢየሱስ ክርስቶስ ኢየሱስ ክርስቶስን ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ተደርጎ የተሾመ ጳውሎስ ነው የሚለው። ስለዚህ ሐዋርያነቱን ዲፔንድ ያደርጋል። ሲቀጥልስ እኔ የምሰብከው ወንጌል በገላትያ አብያተ ክርስቲያናት በነ ልስጥራን በነ ደርቤን መጥቼ የሰበኩት፣ በአንጾኪያ የሰበኩት፣ በሌሎቹ የገላትያ አውራጃ ከተሞች የሰበኩት ያ ወንጌል ምን ያለ ነው? የጸና ነው፣ የተረጋገጠ ነው፣ ማይጨመርበት ነው፣ ማይቀነስበት ነው የሚለውን አበክሮ ይናገራል። ስለዚህ ምዕራፍ 1 እና ምዕራፍ 2 በዋናነት የሚያተኩረው የወንጌል ምን ላይ ነው? እርግጠኝነት። ጌታ ይባላል። እርግጠኝነት። ለዚህ ነው ጳውሎስ እርግጠኛ የሆነ የሚጨመርበት የሌለው ሙሉ የሆነ ፍጹም የሆነ ወንጌል ስለያዘ ስላስተማረ በዚህ ፍጥነት በብርሃን ፍጥነት ቀድሜ ከሰበኩት ቀድሜ ካስተማርኳችሁ የወንጌል እውነት እንዲህ ፈጥናችሁ ፈቀቅ እንዴት እንዳላችሁ ሳስብ እደነቃለሁ ነው። በጣም እገረማለሁ። ምክንያቱም መጥቶ ምን ብሏችኋል? ደህንነት፣ የዘላለም ሕይወት፣ ጽድቅ፣ በእግዚአብሔር ፊት ተቀባይነትን ማግኘት በክርስቶስ ኢየሱስ በማመን ብቻ ነው ብሏችኋል። በስራ አይደለም፣ የግርዘት ስርዓትን በመፈጸም አይደለም፣ ሕግን በመጠበቅ አይደለም ብሎ አስተምሯቸው ገና ትምህርቱ ከጆሮአቸው ላይ ሳይጠፋ ሐሰተኛ ወንድሞች የሚላቸው ምዕራፍ 2 ላይ ገብተው አይ ሰው መዳን ካስፈልገው የሚድነው በክርስቶስን በማመን ሕግንም በመጠበቅ ነው፣ በክርስቶስን በማመን የአይሁድ ስርዓትንም በመጠበቅ ነው ሲሏቸው እሺ ብለው ትምህርቱን ተሻምተው ተቀበሉት። በዚህን ጊዜ ጳውሎስ በዚህ ፍጥነት እደነቃለሁ፣ እንደው አጠገባችሁ ተገኝቼ ያርለ ድምፄን ልለውጥ በወደድኩ ነበር ይላቸዋል። ስለዚህ ጳውሎስ ምንድነው የሚያደርገው ብለናል? ወንጌልን ይከላከላል። በጣም እርግጠኛ ከመሆኑ የተነሳ በዚህ አስቀድሜ መጥቼ በነገርኳችሁ ባስተማርኳችሁ በሰበኩት ወንጌል ላይ የሚጨምር ማንም ቢኖር ምን ይሁን ይላል? የተረገመ ይሁን። እኔ ራሴ መጥቼ ቀድሜ ያስተማርኩትን ወንጌል ልለውጠው መልእክቴን ልለውጠው ብወድ የተረገምኩ ልሁን። ከሰማይ መላእክት እንኳን መጥተው እኔ የተናገርኩትን ሊለውጡት ቢፈልጉ መዳን በስራም ነው፣ ለመዳን ስራ ራሱ ያስፈልጋል፣ ጸጋ ብቻ በቂ አይደለም፣ እምነት ብቻ በቂ አይደለም ቢሉ ምን ያሉ ይሁኑ? የተረገሙ ይሁኑ። ሌላ አስተማሪዎችስ ቢሆኑ የተረገሙ ይሁኑ። ለምን ሲባል ጳውሎስ እርግጠኛ ነው። ይሄን የምለው በአንድ ምክንያት ነው። ቁጥር 10 እኔ ሰውን ደስ ለማሰኘት አይደለም አገልጋይ ይሆንኩት። ጌታ ይባረክ። አይደለ ስንነጋገር ምን ብለናል? አገልጋይነት ለራስ ፈቃድ የሚኖርበት አይደለም፣ ለሰው ደስታ የሚኖርበት አይደለም። ወንጌል የሰው ፊት እየታየ የሚቀየር ርዕስ እና መልእክት አይደለም።
ይሄን ካልን በኋላ ቁጥር 11 ላይ ይመጣል ማለት ነው። ጌታ ይባረክ። ከቁጥር 11 ጀምሮ እስከ ምዕራፍ 2 ቁጥር 10 ባለው የምናየው በመሰረታዊነት ጳውሎስ እኔ የሰበኩት ወንጌል የኔ ሐዋርያነትም ምንድነው ይላል። አንደኛ ከእግዚአብሔር ነው፣ ሁለተኛ በሐዋርያቱ ራሱ ተቀባይነትን ያገኘ ነው የሚልን ሁለት ዋና አንኳር መልእክቶችን ያስጨብጣል። በዚህ ጳውሎስ ለዚህ መልእክት መነሻ ለመጻፉ መነሻ የሆነው እንዲሁ ደግሜ ለማለት ያክል ሐሰተኛ የሆኑ አስተማሪዎች እግር በእግር እሱ የገባበትን ከተማ የተከተሉ የሱን ትምህርት የሚያበላሹ ዶክትሪን የሚያጣርሱ ሰዎች ምን ነበር የሚሉት? አንደኛ ጳውሎስ እውነተኛ ሐዋርያ አልነበረም። ከጌታ ኢየሱስ እግር በእግር እንደሌሎቹ ደቀ መዛሙርት ሐዋርያት ተከትሎ የተማረ ሰው አይደለም። ስለዚህ ሐዋርያ አይደለም ይሉታል አይደለ? ለዛ ነው ቁጥር 1 ላይ ሐዋርያ ነኝ የሚላቸው። ሌላውስ አይ ጳውሎስ የሚሰብከው ወንጌል የራሱ ነው፣ ራሱ የፈጠረው ነው፣ ከልቡ ካምሮ ያመነጨው ነው። እግዚአብሔር እንዲህ የሚባል ወንጌል የለውም። በኢየሩሳሌም ያለችው እነ ጴጥሮስ የሚመሯት እነ ዮሐንስ እነ ያዕቆብ የሚመሯት ቤተክርስቲያንም እንደዚህ አይነት ወንጌል አሰብክም። ስለዚህ ራሱ የፈጠረውን ወንጌል ነው። አንዳንዶቹም ደግሞ የተበረዘ ነው። ከነ ጴጥሮስም የሆነ መልእክት ወስዶ የራሱንም ጨምሮ ነው የሚያስተምረው። የተቀላቀለ የተበረዘ ወንጌል ነው የሚያስተምረው። ስለዚህ ከጳውሎስ ይልቅ ወደኛ ወንጌሉ መገረዝ አለባችሁ፣ የሕግ ስርዓት መጠበቅ አለባችሁ ብለው ይመልሷቸው ነበር። በዚህ ጊዜ ጳውሎስ ምንድን ነው ያደረገው? ንጹህ የሆነ ወንጌልን እንደሚሰብክ ያልተቀላቀለ ያልተበረዘ ወንጌልን እንደሚሰብክ ለማስረዳት ከቁጥር 11 ጀምሮ ሐዋርያነቱንና የሚሰብከውን ንጹህ ወንጌል መሆኑን ለማስረዳት 3 ነገሮችን ያነሳል። የመጀመሪያው 3 መከራከሪያዎችን ያነሳል። ከዛ በፊት ግን ሐዋርያት ሥራ ምዕራፍ 21 ጋር ልወሰዳችሁ። ሐዋርያት ሥራ ምዕራፍ 21 ላይ በጣም በዛን ዘመን የነበሩ አይሁዶችን ማንነት በደንብ አጥርቶ የሚያሳየን የእግዚአብሔር ቃል አለ። ታስታውሳላችሁ፣ አጋቦስ የሚባለው ነቢይ የጳውሎስን መታጠቂያ ያነሳና እጁና እግሩን አስሮ የባለዚህ መታጠቂያ ሰውዬ አለ አይደል? በኢየሩሳሌም ልክ እንደዚህ ነው የሚያስሩት። ከዛ ለአሕዛብ አሳልፈው ይሰጡታል። ስለዚህ አትውጣ አሉት ማለት ነው። የጳውሎስ መሆኑ መታወቂያው ሲታወቅ አትውጣ ይቅርብህ አሉት አይደል? ጳውሎስ ግን እምቢ ባለ ጊዜ የጌታ ፈቃድ ይሁን ብለን ምን አሉ? ዝም አለን ይላል። ጌታ ይባረክ። ጳውሎስ ወደ ኢየሩሳሌም ከወጣ በኋላ ከያዕቆብ ጋር ተገናኘ። ከጌታ ኢየሱስ የሥጋ ወንድም በጊዜው የቤተ ክርስቲያን መሪ ከነበረው ከያዕቆብ ጋር ተገናኘ። ከያዕቆብ ጋር ከተገናኙ በኋላ ቁጥር 21 ምዕራፍ 21 ቁጥር 20 ላይ ልወሰዳችሁ። ቁጥር 20 ላይ እነርሱም ይላል፣ አግኝታችሁታል? እነርሱም በሰሙ ጊዜ እግዚአብሔርን ምን አሉ? አመሰገኑ። ማለት ጳውሎስ ወደ ኢየሩሳሌም ሄደ። ትንቢቱን ከሰማ በኋላ እምቢ ብሎ ሄደ፣ ሸኙት። እዛ ከደረሰ በኋላ ከያዕቆብ ጋርና ከሌሎች በዛ ካሉ ቅዱሳን ጋር ሲያወራ ምን አላቸው? እነርሱም በሰሙ ጊዜ እግዚአብሔርን ምን አሉ? አመሰገኑ። ጳውሎስ በአሕዛብ መካከል ወንጌልን ሲሰብክ እግዚአብሔር ስለሰራው ድንቅን የነገራቸው፣ የተረከላቸው፣ ያወራላቸው መዳን ለአይሁድ ብቻ ሳይሆን ለአሕዛብም እንደሆነ እግዚአብሔር የመዳንን ንስሐ ለአሕዛብም ጭምር እንደሰጠ ተረከላቸው፣ አወራላቸው። ሰሙ። እግዚአብሔር ምን አሉ? አመሰገኑ። ከዛስ አይደል አመሰገኑ አይደል አሉትም። ከዛ በኋላ ግን እነሱም በተራቸው መናገር ጀመሩ። አሉትም ወንድሞች ሆይ በአይሁድ መካከል አምነው ጳውሎስንና ከጳውሎስ ጋር የመጡትን ነው የሚሏቸው። ወንድሞች ሆይ በአይሁድ መካከል አምነው የነበሩት ስንት አእላፋት እንደሆኑ ታያለህ። ወንድም ሆይ ለጳውሎስ ነው። በአይሁድ መካከል አምነው የነበሩ ስንት አእላፋት እንደሆኑ ታያለህ ማለት በጣም ብዙ አይሁዳውያን የክርስቶስ ኢየሱስን አዳኝነት ጌትነት ተቀብለው ወደ ጌታ ምን ብለዋል? ዘወር ብለዋል። ተመልሰው አእላፋት ናቸው ይላሉ ለጳውሎስ ያስረዱት። ወንድም ሆይ አእላፋት ናቸው ከአይሁድ መካከል የዳኑት። ግን ችግሩ ምንድን ነው? ሁላቸውም ለሕግ ምን የሚሉ ናቸዋል? የሚቀኑ ናቸው። አእላፋት ወደ ክርስቶስ ዘወር ብለዋል።
አእላፋት ከኢየሩሳሌም በዙሪያዋ ካሉ የእስራኤል ከተሞች ወደ ጌታ ተመልሰዋል። ችግሩ ግን ምንድነው? ለሕግ ምን የሚሉ ናቸው? የሚቀኑ ናቸው። ቀጥሉልኝ። ልጆቻቸውንም ስሙልኝ። ስለ ጳውሎስ በኢየሩሳሌም የሚወራው ነው። አሁን ስጋት ገብቷቸው ነው። አጋቦስ ኦልሬዲ ተናግሮታል። ኢየሩሳሌም ላይ መከራ ነው የሚጠብቅ፣ በሰንሰለት ነው የምትታሰረው፣ ለአሕዛብ አሳልፈው ለሮም መንግስት አሳልፈው ይሰጡሃል ብሎታል። ሲቀጥል ምን ይለዋል? ምን ብሎ ያስተነግቁታል? በኢየሩሳሌም ከተማ ስለ ሐዋርያው ቅዱስ ጳውሎስ የሚወራው እንደዚህ ነው። ምን ልጆቻቸውንም እንዳይገረዙ በስርዓትም እንዳይሄዱ ማለት የአባቶችን ወግ እንዳይፈጽሙ ማለት ነው። እንዳይሄዱ ብለህ በአሕዛብ መካከል ያሉት አይሁድ ሁሉ ሙሴን ይክዱ ዘንድ እንደምታስተምር ስለ አንተ ተነግሯቸዋል። የሰማችሁ ነው። በኢየሩሳሌም የሚወራው ስለ ጳውሎስ ምንድን ነው? ጳውሎስ ሙሴን የሚቃወም ሙሴን እንዲክዱ የሚያደርግ ከዛስ የአባቶችን ወግና ስርዓት በአሕዛብ አገር የተበተኑ አይሁዶች እንዳይከተሉ እንዳይፈጽሙ የሚያስተምር ከዛስ ይሄ ብቻ ነው። ሕግን ደግሞ ምን የሚል ነው? የሚቃወም ነው ብለው ነው በኢየሩሳሌም ስለ ጳውሎስ የሚያወሩት። ከዛን ቀጥላችሁ ስታነቡት ምንድን ነው? በዚህን ጊዜ አሁን አይሁድ እዚህ መምጣትን ምን ብለዋል አሉት? ሰምተዋል። ያዩ ሰዎች አሉ። ወሬው ደርሷቸዋል። ስለዚህ ቀጣይ ሊያደርጉ የሚችሉት ነገር ምንድን ነው አሉ? መሰብሰባቸው አይቀርም ማለት ሲሰበሰቡ ሊመክሩ አይደለም። ጳውሎስን ምን ሊሉት ነው? ግልጽ ነው። መሰብሰባቸው አይቀርም። ስለዚህ ተጨነቁና ያዕቆብ በኢየሩሳሌም ያሉ ቅዱሳን ስለ ጳውሎስ ሕይወት ስጋት ላይ ወደቁ። በዚህ ምክንያት ምን አሉት? በቃ እኛ ጋር አንድ አራት ሰዎች አሉ እንሰጥሃለን፣ እነሱን ሄደህ የመንጻት ስርዓትን ምን በል ፈጽም፣ ሕጉን ቤተ መቅደስን እንደማትቃወም ያስባሉ አሉት። መፍትሄ ያመጡ ጳውሎስን ከሞት ለማስመለጥ። ግልጽ ነው። ጳውሎስ እነዛን ሰዎች ይዞ ቤተ መቅደስ ገብቶ በሕጉ እንደተቀመጠው የመንጻት ስርዓት ተላጭተው ሳለ አንድ ችግር ተፈጠረ። ቤተ መቅደስ መካከል ከአራቱ ሰዎች ጋር ጳውሎስን ከአሕዛብ ሀገር የመጡ ሰዎች አዩት። በገላትያ፣ በሌሎች በኤፌሶን፣ በሌሎች ከተሞች ወንጌልን ሲሰብክ ሙሴ በየምኩራቡ የሚሰብኩት አሉት፣ እኛ ግን ክርስቶስን ነው የምንሰብከው፣ በሙሴ ሕግ ልትጸድቁ አትችሉም፣ እምቢ ካላችሁ ብሎ ትቢያ አራግፎ የወጣባቸው ከተሞች ብዙ ናቸው። ስለዚህ አዩት። ስለዚህ ወንድሞች ሆይ ብለው ህዝቡን አስቆሙት ማለት ነው። በአሕዛብ ሀገር ይሄ ሰው ነው ቤተ መቅደሱን ስርዓቱን የሚንቅ የሚያዋርድ። ከዛ በኋላ ጳውሎስን ምን አሉት ይላል? እጃቸውን ጫኑበት፣ ደበደቡት። ሊገድሉት ሲሉ ሻለቃው ወሬው ኢየሩሳሌም በቃ አደጋ ላይ ናት የሚል ወሬ ሲሰማ ብዙ መቶ አለቃ ወታደሮችና ጭፍራ አስከትሎ መጥቶ ጳውሎስን ከመካከላቸው ነጠቀው። ግልጽ ነው። ስለ ጳውሎስ በኢየሩሳሌም ይወራ የነበረው ምንድን ነበር? ይሄ ነበረ። እነዚህ በኢየሩሳሌም ይሄ ወሬ የሚደርሳቸው ደግሞ ቀናተኞች፣ ለሕግ ቀናተኞች ክርስቲያን ናቸው። ባለፈው ሳምንት ብያቸዋለሁ። ግን ሕጉን አልተውትም። ሲናን ከጎልጎታ ጋር ይዘው አብረው የሚሄዱ ሰዎች ናቸው። ስለዚህ አሁን ባክግራውንዱ ይሄ ነው። ስለ ጳውሎስ የሚነገረው የሚወራው ነገር ይሄ ነው። ስለዚህ ጳውሎስ እሱን ምዕራፍና አንተ አንብቡት ጨርሱት። እኔ ወደ ሐሳቤ ልመለስ። ቁጥር 11 ላይ ይመጣና ምን ይላችኋል? ወንድሞች ሆይ አይደለም ይላችሁ? ከኔ ጋር ናችሁ? ወንድሞች ሆይ በእኔ የተሰበከው ወንጌል እንደ ሰው እንዳይደለ ምን እላችኋለሁ ይላችኋል፣ አስታውቃችኋለሁ። ጌታ ይባረክ። ስለዚህ ስለ ጳውሎስ በኢየሩሳሌም የሚወራው ስለ ጳውሎስ አይሁዶች ያላቸው አመለካከት ይሄ ነበር። አይሁዶች ታስታውሳላችሁ? ሮሜ ምዕራፍ 10 ጋር ስንሄድ ሮሜ ምዕራፍ 10 ቁጥር 2 ጋር ስንሄድ ለእግዚአብሔር እኮ ይቀናሉ አለ ጳውሎስ ስለ ሥጋ ዘመዶቹ ሲያወራ። ግን ቅንዓታቸው ግን በምንድን ነው አለ? ያለ ዕውቀት ነው። ይቀናሉ፣ እግዚአብሔርን እኮ ይወዳሉ፣ ግን ያለ ዕውቀት ነው ቅንዓታቸው። ያለ ዕውቀት ነው ለእግዚአብሔር የሚቀኑት። በዚህ ምክንያት ምን ሆኖ አለ? የእግዚአብሔር ጽድቅ ሳይሆንላቸው የራሳቸውን ጽድቅ ለማቆም ሲጨረጨሩ ሲጥሩ ከእግዚአብሔር ጽድቅ ምን አሉ? ራቁ፣ ተለዩ። ግልጽ ነው።
ይሄ የአይሁዶች በዘመኑ የነበሩ ብዙ አይሁዶች መገለጫ ነበረ። በዚህ ምክንያት ጳውሎስ ሐዋርያ አይደለም፣ ጳውሎስ የተበረዘ የተቀየጠ ወንጌል ነው፣ ጳውሎስ የሚሰብከው የራሱን ወንጌል ነው ብለው ያስወሩ ነበረ። ስለዚህ ጳውሎስ ለዚህ ሶስት መከራከሪያ ሐሳቦችን ያቀርባል አይደለም ለማለት። የመጀመሪያው ቁጥር 11 እና 12 እኔ የምሰብከው ወንጌል ምን ያለ ነው? በቀጥታ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ምን ያልኩት ይላል? ተቀበልኩት ይላል። ጌታ ይባረክ። ለዚህ ነው ወንድሞች ሆይ በእኔ የተሰበከው ወንጌል እንደ ሰው እንዳይደለ ምን እላችኋለሁ? አስታውቃችኋለሁ። የሰው ፈቃድ አይደለም፣ ፈጠራ አይደለም፣ ምኞቴን አይደለም ያወራኋችሁ፣ የተቀላቀለም ነገር አይደለም፣ እንደ ሰው ፈቃድ የመጣ ወንጌል አይደለም። እናስ ኢየሱስ ክርስቶስ ምን ብሎልኛል ይላል? ገልጦልኛል እንጂ። ጌታ ይባረክ። ስለዚህ የመጀመሪያው የጳውሎስ መከራከሪያ ምንድነው? እኔ የምሰብከው ወንጌል የሰው ፈቃድ አይደለም። ኢየሱስ ክርስቶስ ምን ብሎልኝ ነው? ገልጦልኝ ነው። ጳውሎስ እንደነ ጴጥሮስ እንደነ ዮሐንስ ሐዋርያ አልነበረም። እንደነ ጴጥሮስ እና እንደነ ሌሎች እንደ 11ዱ ከኢየሱስ ጋር 3 ዓመት ተኩል አልነበረም አይደለ? ግን ከአንደኛ ቆሮንቶስ ምዕራፍ 15 ላይ እንደምናገኘው እንዲሁም ደግሞ ሐዋርያ ሥራ ምዕራፍ 9 ላይ እንደምናገኘው ጳውሎስ ከሙታን የተነሳውን ኢየሱስን ምን ብሎታል? አይቶታል። ጌታ ይባረክ። ባለፈው ሳምንት ስናወራ አንዱ በዘመኑ ለሐዋርያነት የነበረው አንዱ መስፈርት ምንድነው ብለናል? ኢየሱስ ክርስቶስ በወጣና በገባ ጊዜ ከእርሱ ጋር መሆን፣ ከዛስ የትንሣኤው ደግሞ መሆን፣ ምስክር መሆን። ጳውሎስ በዘመኑ ክርስቶስ ኢየሱስ በወጣና በገባ ጊዜ ባይከተለውም ኢየሱስን ግን ከሙታን ከተነሳ በኋላ ምን ብሎታል? ፊት ለፊት አይቶታል። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 15 ላይ በወስዳችሁ ወንድሞች ሆይ አይደለም የሚላችሁ? ልውሰዳችሁ። አንደኛ ቆሮንቶስ ምዕራፍ 15 እስኪ ነው ጳውሎስ ምንድነው የሚላቸው? አንደኛ ቆሮንቶስ ምዕራፍ 15 አይደለ? ምዕራፍ 15 ቁጥር 1 ወንድሞች ሆይ የሰበኩላችሁን አይደለም የሚላቸው? ደግሞም ምን ያላችሁትን አንደኛ ያዙልኝ። ምን ያልኩላችሁ? የሰበኩላችሁን፣ ከዛስ የተቀበላችሁትን፣ ከዛስ በእርሱም ደግሞ የቆማችሁበትን። የሰበኩላችሁ፣ ከዛስ የተቀበላችሁት፣ ከዛስ በእርሱም ደግሞ የምትቆሙበትን፣ ደግሞ በእርሱም ደግሞ የምትድኑበትን ወንጌል ምን እላችኋል? አሳስባችኋል። ወንጌል ሰብኬላችኋል። ምን ብላችሁታል? ተቀብላችሁታል። ከዛስ ቆማችሁበታል። በሱ ብትጸኑ ምን ትሉበታላችሁ? ትድኑበታላችሁ። እሱን እንደገና ምን እላችኋል? አሳስባችኋል። በከንቱ ካላመናችሁ በቀር ብታስቡታል በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ አይደለም ይላል። አገኛችሁት? እኔ ደግሞ ምን እንዳልኩት ይላል? የተቀበልኩትን ከማን ከማን ነው የተቀበለው? ከጳውሎስ። ቁጥር 11 ላይ ቀደም አየናል። እኔ የምሰብከው ወንጌል የሰበኩላችሁ ያለው ወንጌል እንደ ሰው ፈቃድ አይደለም፣ ፈጥሬው አይደለም። ማን ገልጦልኛል? ኢየሱስ ክርስቶስ አይደለ? ልክ እዚህም ጋር ይመጣና ምን ይላል? እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ምን አልኳችሁ ይላችኋል ለቆሮንቶስ ሰዎች፣ ሰጠኋችሁ። ምን ብዬ? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ምን አለ? ጌታ ይባረክ፣ ሞተ፣ ከዛስ ተቀበረም፣ ከዛስ መጽሐፍም እንደሚል በሶስተኛው ቀን ምን አለ? ተነሳ፣ ከዛስ ለኬፋ ታየ፣ ከዛስ ለ12፣ ከዛስ ለ500፣ ከዛስ ከሁሉ መጨረሻ ላይ ደግሞ እንደ ጭንጋፍ ለመሆን ለኔ ምን አለኝ ይላል? ታየኝ ይላል። ጌታ ይባረክ። አላችሁ ከኔ ጋር ናችሁ? ጌታ ይባረክ። ዋው ዋው። ስለዚህ ምን ያልኩትን ወንጌል ነው የሰበኩት አለ። ከልጁ ከኢየሱስ ክርስቶስ ምን ያልኩትን ነው? የተቀበልኩትን። ጌታ ይባረክ። የተቀበልኩትን ታስታውሳላችሁ? ምዕራፍ 9 ላይ ወደ ደማስቆ ከካህናት አለቃ የማሰሪያ ፈቃድን ተቀብሎ ጳውሎስ መንገድ ላይ ሳለ ልክ ደማስቆ ከተማ ሊገባ ሲል ታላቅ ብርሃን በዙሪያው ምን አለ? አበራ። በመሬት ላይ ምን አለ? ወደቀ። ከዛስ ከጌታ ኢየሱስ ጋር ምን አለ? አወራል። በዙሪያው የነበሩት ሰዎች ብርሃኑ አይተዋል። ከጳውሎስ ጋር የነበረውን ዲያሎግ ንግግር ግን ምን አላሉ? አልሰሙም።
ጌታ የመውጊያውን ብረት ስትቃወም ምን ይልብሃል? ይብስብሃል። ከዛ አንድ ምዕራፍ ልፍ ስትሉ ግን ሐናንያን አስታውሳችሁት አይደል? ሐናንያ ሂድ አለው እግዚአብሔር። መጣ ጌታ ሂድ፣ በዛ በይሁዳ ቤት አለ ሳውል የሚባል ሰው አለ ሂድ ሲለው እንዴ ጌታው አያታውቅም እንዴ ወደ ደማስቆ እኮ እየመጣ ያለው ወንጌል ለመስራት አይደለም ይሄ ሰው የማሰሪያ ምን ይዞ ነው? ትእዛዝ ፈቃድ ይዞ ነው። ተው እንጂ ግልጽ ነው። ጳውሎስ በጣም በዘመኑ ፌመስ ከነበረባቸው ነገሮች አንዱ ምንድነው? ቅዱሳንን ቤተክርስቲያንን በማሳደድ ነው። በኋላ መጣበታለሁ። ስለዚህ ሐናንያን ሂድ ሲለው እንዴ ጌታ ሆይ ለወንጌል ለምስክርነት አይደለም የሚመጣው እኛን ለማሰር ነው አለ። ግልጽ ነው። ግን ለሐናንያ ምን አለው? እዛ ጋር ስምህን እኮ የሚጠሩትን ምን የሚል ነው? የሚገርፍ ነው። ስሙን ካዱ ብሎ የሚያስጨንቅ ሰው ነው ሲል የእግዚአብሔር መልስ የጌታ መልስ ምን ነበረ? በአሕዛብ በነገስታት እና በእስራኤል ሰዎች ፊት ስለ ስሜ ምን የሚል ሰው ነው አለ? መከራ የሚቀበል ጌታ ይባላል። አይገርማችሁም? እግዚአብሔር የናዝሬቱ ኢየሱስ በጣም ይደንቀኝ ባህሪ ስሙን ካድ ብሎ የሚገርፈውን ሰውዬ መከራ የሚያስቀብለውን ሰውዬ ሲጠራው የሚያሸክመው ነገር ስም ነው። ጌታ ይባላል። አይገርምም? ጳውሎስ በገባና በወጣበት ከተማ ሁሉ ቅዱሳንን የሚያስጨንቀው የናዝሬቱ ኢየሱስ ጌታ ነው አይደለም፣ ትክዳለህ አትክድም ነው። ሲጠራው በአሕዛብ ፊት በነገስታት ፊት እና አግሪጳ ጋር ምዕራፍ 26 በኋላ እንመጣበታለን። ከዛስ ደግሞ በኢየሩሳሌም አይደለ በእስራኤል ሰዎች ፊት ስሜን የሚሸከም የተመረጠ ምንድነው አለ? ዕቃ ነው። ጌታ ይባረክ። ስሙን የሚነቅፈውን እንዲክዱ የሚገርፈውን ሰው የጠራና ስም ምን አለ? አሸከሙ። እግዚአብሔር ይባረክ። ይሄ ጳውሎስ ስለ ወንጌል ስለሚሰብከው ወንጌል ሲከራከር እኔ ከማን ተቀበልኩት ይላል? ከክርስቶስ ኢየሱስ ተቀበልኩት እንጂ የሰውን ፈቃድ የራሴን የልብ መሻት የምሰብክ ሰው አይደለሁም። በእኔ የተሰበከውላችሁ ወንጌል ባለፈው በመጣው ጊዜ የሰበኩላችሁ ወንጌል የራሴን የልብ መሻት ቢሆን ብዬ የምመኘውን ነገር እነ ጴጥሮስ የማይሰብኩትን አይደለም፣ ከጌታ ምን ያልኩትን ነው ይላችኋል። የተቀበልኩትን ነው። ጌታ ይባረክ። የተቀበልኩትን ነው ብሎ ይላችኋል። ዋው! ግን ይህ ጳውሎስ በጣም ሌሎች ሐዋርያት ላይ መከራ ሳይበዛ እሱ ላይ ለምን በዛ? ምን ነበር የሚሰብከው? እስኪ ኤፌሶን ምዕራፍ 3 ነው። ኤፌሶን ምዕራፍ 3 ነው። ጌታ ይባረክ። ዋው! ኤፌሶን ምዕራፍ 3 ከቁጥር 3 ጀምር። አስቀድሜ በአጭሩ እንደጻፍ ይህም ምስጢር በመግለጥ ምን አለኝ ይላል? ምን አስታወቀኝ? ምስጢር ማን? ጌታ። ይህንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህንም ምንድነው? ይሄ ጳውሎስ ምስጢር ብሎ የሚለው ነገር ምንድነው? እየሰበከው ያለው በወንጌል ውስጥ እያጮኸው እያስተጋባ ያለው ምስጢር ምንድነው? ይህም ማለት አሕዛብ አብረው ምን እንዲሉ እንዲወርሱ ከማን ጋር? ከአይሁድ። አይሁድ እኮ አሕዛብን እንደ ሰው እኮ አያዩንም። ባይዘው አይደለ? አሁን እኛ ወንጌልን በጣም ከልጅነት ጀምሮ ስለሰማንና የአይሁድን ባህል ስለማናውቀው እንጂ አይሁድ እኮ አንድ አሕዛብ ሲያዩ የሲኦል እሳት ሲጠፋ እኮ እግዚአብሔር ሞቅ የሚያደርገው በዚህ ሰውዬ ነው ብለው ነው የሚያስቡት። ግልጽ ነው። አሕዛብ ሲፈጠር የተፈጠረው ሲኦል ውስጥ ማገዶ እንዲሆን ነው ብለው የሚያስቡ ሰዎች ናቸው። እንደዛ ነው ያደጉት። ታስታውሳላችሁ? ጌታ ኢየሱስ ራሱ እኮ በወንጌል ውስጥ ሲያስተምር ያቺ ሴት መጣችና አጥብቃ ጸልየው የልጆችን እንጀራን ለምን አላት? ዮሐንስ መጥምቁስ በያቸው የንስሐ ጥምቀት መሲሁን ለመቀበል ለመዘጋጀት የንስሐ ጥምቀት ሊጠመቁ የሚመጡ ሰዎች አሉ። በጎን ደግሞ የሚያሽሟጠጡ ሰዎች ብዙ ናቸው። አያቸውና ምን አለ? እናንተም ቢብትሉ እግዚአብሔር ከነዚህ ድንጋዮች መካከል ግልጽ ነው። መጽሐፍ አሕዛብን በተመለከተ ያለው አተያይ ይሄ ነው። ግልጽ ነው። አሁን ስለለመድነው ወንጌል በጣም እንደው ቀላል ነገር መስሎ ይሆናል፣ ግን አይደለም። ለዚህ ነው ኤፌሶን ምዕራፍ 2 ጋር ስንሄድ እናንተ አስቀድሞ ምን ነበራችሁ? አሕዛብ። ከዛስ
ሕግ የላችሁም፣ ከዛስ ኪዳን የላችሁም፣ የመቅደስ ስርዓት ለእናንተ አይደለም፣ አባቶች የእናንተ አይደሉም፣ ከዛስ ያለ እግዚአብሔር ፋይናሊ ያለ ክርስቶስ አሕዛብ ማለት በምድር ላይ ምንም ቤሳቤስቲን ተስፋ ያልነበረን ነበር። ጳውሎስ ግን ይመጣና ምዕራፍ 3 ላይ ምን ይላል? አንድ ምስጢር ነው እኔ የሰበኩት፣ ይሄን ምስጢር ለማብሰር ለመናገር ነው የተሾምኩት ይላል። ምን? አሕዛብ አብረው ምን እንዲሉ? ከማን ጋር? ከአይሁድ ጋር ሕግ፣ አባቶች፣ የመቅደስ ስርዓት ከተሰጣቸው ከአይሁዶች ጋር አብረው እንዲወርሱ በአንድ ደግሞ ምን አለ? አካል ማለት አሁን በአዲስ ኪዳን እስራኤል ለእግዚአብሔር የተለየ ምርጥ ሕዝብ አይደለም። ከሁለቱም ከአሕዛብም ከእስራኤልም እግዚአብሔር አንድን ቤተክርስቲያን የምትባልን አካል የክርስቶስ አካልን ምን ብሏል? ፈጥሯል። ከሁለቱ አንድን አዲስን ሰው ይፈጥር ዘንድ ይሌለ። ስለዚህ በአንድ አካል አብሮ ምን እንዲሆኑ አሁን ምን የለም በቤተ ክርስቲያን ውስጥ እኔ አይሁድ ነኝ ይሰራል፣ እኔ አሕዛብ ነኝ፣ ወንድም ሴትም የለም አይደለ? በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች ምን አላለም ይላል? አልታወቀም፣ አልተገለጠም። ግልጽ ነው። በነ ጳውሎስ ዘመን ይነገር የነበረው የምስራች ይነገር የነበረው ወንጌል ከነርሱ በፊት በነበሩት በነቢያት ዘመን በብሉይ ዘመን ምን ያለ አልነበረም? የተገለጠ የታወቀ አልነበረም። ይሄንን ምስጢር እንድናገር ነው እግዚአብሔር ምን አድርጎ የሾመኝ ነው የሚለው ሐዋርያ። ስለዚህ ለኃይሉ ስራ እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት። ፍለጋ የሌለውን የክርስቶስን ምን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ስርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለኔ ምን አለኝ ተሰጠኝ ይላል። ጌታ ይባረክ። ሄራችሁ አሁንም ብታዩት ቆላስይስ ምዕራፍ 1 ከቁጥር 26 ጀምሮ ብታዩት ተመሳሳይ ምስጢርን ሲናገር ጳውሎስ እናገኘዋለን አይደለ? እኔ ከዘላለም ከዛስ ከትውልዶች ማለት በብሉይ ኪዳን የነበሩት ጃያት የምንላቸው ታላላቅ የምንላቸው ነቢያቶች ምንም አይሉት የማያውቁት ምስጢር ኢሳይያስን ሄደን ብንጠይቀው አይደለ? ብንጠይቀው አይ አሕዛብ ተስፋ የላቸውም የተገለጠ አይደለም ማለት እነሱ። ሄደን ኤርሚያስን በጣም ሜጀር ፕሮፌት እኮ ነህ እንዴት ነበር እንደው ወደፊት ስታይ በአዲስ ኪዳን ከመሲሁ መምጣት በኋላ ባለው ዘመን እንደው ምን ይታይ ነበር? አሕዛብን በተመለከተ ምን ይታየኛል? ምንም ነው የሚሉት የተገለጠ ነገር አልነበረም። ከዘመናት አይደል የሚለው ደግሞ ከትውልዶች ጀምሮ ምን ያለ ይላል? ተሰውሮ የነበረ ምስጢር አብርሃም አሕዛብ በአንተ ይባረካሉ ብሎ ወንጌልን እግዚአብሔር ለማን ሰበከ? መጀመሪያ ይላል ለአብርሃም። አብርሃምን ሄደ ብትጠይቀው እኔ ሲጀመር ወገን ሕዝብ ከኔ እንደሚወጣ ጌታ ነግሮኛል፣ ግን የኔ የሆነ ወገንና የኔ ያልሆነ የሚባል ስለመኖሩ አላውቅም ነበር ነው መጀመሪያ መልሱ። ቢኖር እንኳን እንደው ተስፋ ያላቸው አይመስለኝም። ግልጽ ነው። ዳዊትን ብትጠይቀው ተሰውሮ ነበር። መላእክትን ብንጠይቃችሁ ከትውልዶች ከዘመናት የተሰወረ ምስጢር ነበር። አሁን ግን አለ ለቅዱሳኑ ምን አለው ገለጠው። ጌታ ይባረክ። አይገርማችሁም? መዳናችን ምን ያክል ፕሪሺየስ እንደሆነ ውድ እንደሆነ። ዋው! በብሉይ የነበሩ የኛ አባቶች እኮ ግንድ ሲያመልኩን የኖሩት ባይዘው እንዲህ በሚዲያ እንደሚለፈው እኮ አይመስለኝም። እኔ እንደዛ አላለም። ከእግዚአብሔር ጋር እኮ መጽሐፍ እንደዛ ነው። ኤፌሶን ምዕራፍ 2 እንደዛ ነው። ርቀን ነበር፣ ያለ ክርስቶስ ያለ ተስፋ ነበራችሁ። ግን እግዚአብሔር በቅዱሳኑ በኩል ምስጢሩን ምን አለው ገለጠው። ምንድነው ይሄ ምስጢር? ለእነርሱም አለ እግዚአብሔር በአሕዛብ ዘንድ ያለው የዚህ ክብር ባለጠግነት ምን እንደሆነ ሊያስታውቅ ምን አለ ወደደ። ምስጢሩ ምንድነው?
የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ነው። ጌታ ይባረክ። የክብር ተስፋ የሆነው የክብር ተስፋ ያለው የናዝሬቱ ኢየሱስ ክርስቶስ በማን ውስጥ ነው አለ? በእኔ ውስጥ፣ በእኛ መካከል ነው። ጌታ ይባረክ። ጳውሎስ እኔ የምሰብከው ወንጌል የተፈጠረ አይደለም፣ የናዝሬቱ ኢየሱስ የገለጠልኝ ነው። በደማስቆ መንገድ ላይ የሱን ቅዱሳን ላሳድር ሲሄድ ያገኘኝ እርሱ ገልጦልኝ። ምንድነው የተገለጠልህ? ምስጢር፣ ከዘመናት የተሰወረ፣ ከትውልዶች የተሰወረ፣ ከነቢያቱ የተሰወረ፣ አሁን ግን ለኔና ለኔ መሰሎች እግዚአብሔር የገለጠው ምስጢር ምንድነው? በእኛ ውስጥ የክብር ተስፋ ያለው የናዝሬቱ ኢየሱስ አለ። ጌታ ይባረክ። ደግ አምላክ ነው እግዚአብሔር፣ ገለጠው። ስለዚህ የክብር ተስፋው ምንድነው አለ? ኢየሱስ በእኛ ውስጥ መኖሩ ነው። ስለዚህ ጳውሎስ የሰበከው ወንጌል ምን አልነበረም ነው? የሰው ፈቃድ አልነበረም። እግዚአብሔር ይባረክ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው ምን አላልኩትም አለ፣ አልተቀበልኩትም፣ አልተማርኩትም ይላል። ጌታ ይባረክ። ስለዚህ የጳውሎስ የመጀመሪያው መከራከሪያው ምን ነበረ ካላችሁ፣ በእኔ የተሰበከላችሁ ወንጌል የገላትያ አብያተ ክርስቲያናት ሆይ ከሰው ፈቃድ የመጣ አይደለም፣ ፈጠራ አይደለም። ማን ገልጦልኝ ነው? ኢየሱስ ክርስቶስ ገልጦልኝ ይላችኋል። ሁለተኛውስ ጳውሎስ የወንጌልን እርግጠኛነት የሚያጸናው ምን ብሎ ነው? ይሄ ይገርማችኋል እንዴ! ኢየሱስ ገለጠልኝ ደግሞ ከሐዋርያት እንኳን አልተቀበልኩትም። ግልጽ ነው። ከሐዋርያት እንኳን አልተቀበልኩትም። በጣም የተለመደው ነገር ምንድነው? አንድ አገልጋይ ሲኖር በስሩ ቁጭ ብለው የሚማሩ ምን ይኖራሉ? ደቀ መዛሙርት ይኖራሉ አይደል? እኔ አካሄዴ እንደነሱ እንኳን አይደለም፣ እንደዚህ አይደለም። በደማስቆ መንገድ ጌታ ሲያገኘኝ ወንጌል መስራት የጀመርኩት እዛው ነው። ተጠምቄ ውሃው ሳይደርቅ ነው ኢየሱስ ያድናል ለማለት ምኩራብ የገባሁት። ጌታ ይባረክ። ከኢየሩሳሌም ካሉት ከነ ጴጥሮስ ወንጌልን አልተቀበልኩም ይላል። አንደኛ ከሰው አይደለም የተቀበልኩት፣ ቀጥታ ኢየሱስ ነው የሰጠን። ይሄ ብቻ እንዳይገርማችሁ ከዋኖቹ ከነ ዮሐንስ፣ ከነ ጴጥሮስ፣ ከነ ያዕቆብ ስር ቁጭ ብዬ ተምሬ ያገኘሁት አይደለም ይላችኋል። እንዴት? ምክንያቱም እኔ መጀመሪያ ምን ነበርኩ? አሳዳጅ ነው። ጌታ ይባረክ። ታውቃላችሁ ጳውሎስ ከመባሉ በፊት ማን ነበረ ስሙ? ሳውል አይደል? ሳውል ማለት ምን ማለት ነው? ጸሎት ወይም የጸሎት መልስ ልንለው እንችላለን። የስሙ ትርጉም። እግዚአብሔር ግን ትልቅን ምስጢር ሲያሸክመው ጳውሎስን አመጣና ስሙን ለወጠለት። ማን ብሎ? ጳውሎስ ማለት ምን ማለት ነው? ትንሽ ማለት ትልቅ የተሸከመ ግን ትንሽ። እግዚአብሔር አንዳንዴ ይገርማል መጽሐፍ ቅዱስ። ስለዚህ መጀመሪያ ምን ነበርኩ ይላል? አሳዳጅ። ቁጭ ብዬ ከነ ጴጥሮስ እግር ስር አልተማርኩም። ለዚህ ነው ቁጥር 13 ስናይ በአይሁድ ስርዓት በፊት እንዴት እንደኖሩ ሰምታችኋልና አይደለም ይለው። የእግዚአብሔርን ቤተክርስቲያን ያለ ልክ ምን ነበር? አሳድድና አጠፋ ነበር። ለአባቶችም ወግ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎች በአይሁድ ስርዓት ምን ነበር ይላል? እበልጥ ነበር። ጌታ ይባረክ። እበልጥ ነበር። ቁጭ ብዬ አልተማርኩም። ሲጀምር መጀመሪያ አሳዳጅ ነበር። እኔ የጳውሎስን ታሪክ እንደው ምን አይነት አሳዳጅ እንደነበረ የምናውቀው ግን መጽሐፍ ቅዱስ እያጠናን አይደለ? ቁጥር በቁጥር እኔ ምዕራፍ 7 ጋር እስኪ ሐዋርያት ሥራ ቁጥር 60 የመጨረሻው ቁጥር ላይ ምንድን ነው የሚለው? ሳውልም በእስጢፋኖስ መገደል በእርሱ መገደል ምን ብሎ ነበር ይላል? ተስማምቶ ነበር። የቅናቱን ጥግ ሲያሳየን ጳውሎስ በእስጢፋኖስ መገደል ምን ያለ ሰው ነበር ይላል? ተስማምቶ። ከዛስ ልብሳቸው ምን ይል ነበረ? ይጠብቅ ነበረ። ምዕራፍ 8 እዛው ስንገልጥ ሳውል ግን ቁጥር 3 አይደለ?
ቤተ ክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። እያያችሁት ነው። ምዕራፍ 9 እንሂድ። ሳውል ግን ቁጥር 1 የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄዶ በዚህ መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከነርሱ ምን አለ? ምን ለማድረግ እየዛተ? ለመግደል እየዛተ። ጳውሎስ በዚህ ዘመን ላይ ከሚታወቅባቸው ፌመስ ካደረጉት ነገሮች አንዱ ምንድን ነበር ከተባለ ቤተክርስቲያንን ምን የሚል ሰው መሆኑ፣ የሚያጠፋ የሚያሳድድ የክርስቶስ ተከታዮችን የሚያሳድድ ሰው መሆኑ ነበር። ሲለወጥስ ስለዚህ ወንጌል ተመስክሮለት አይደለም ሄዳ ወንድሜ ጌታ ይወድሃል ተብሎ አይደለም ሄዳ ጳውሎስ አይደል? ቅድም እንደተባባሉ ምዕራፍ 9 እንደሚነግረን ወደ ደማስቆ ይሄንን ፈቃድ ይዞ እየሄደ ሳለ ደማስቆ ሊገባ ጥቂት ሲቀረው ታላቅ ብርሃን በዙሪያው ምን አለ? በራ። ከዛስ ጌታ አገኘው አይደል? በዚህ መንገድ እግዚአብሔር ተገናኘ፣ ህይወቱን ለወጠ። ጌታ ይባረክ። ጳውሎስ ደህንነትን ካገኘ በኋላ ከነ ጴጥሮስ እግር ስር ቁጭ ብሎ ተምሯል? ተማረ። እንያቸው ቀጣዮቹን ቁጥሮች። ጳውሎስ እኔ ወንጌልን ከሰው አልተቀበልኩትም፣ ኢቭን ከሐዋርያቱ እግር ስር ቁጭ ብዬ አላገኘሁትም ይላል። አሳዳጅ ነበርኩ፣ የቀድሞ ታሪኬ እንዲህ ነበረ። ወንጌል ተመስክሮልኝ ሳይሆን በተአምራት ነው ጌታ ተገልጦ ያዳነኝ የጠራኝ ይልና ትንሽ ወረታችሁ ወረድ ላርጋችሁ። ነገር ግን ይላል በእናቴ ማህፀን ሳለሁ ምን ያለኝ ይላል? የለየኝ። ጌታ ይባረክ። በጸጋው ምን ያለኝ? የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር ምን አላልኩም ይላል? አልተማከርኩም። ከስጋና ከደም ጋር ማለት ከማንም ሰው ጋር ማለት ነው። ሲምፕሊ ከማንኛውም ሰው ጋር እግዚአብሔር በእኔ ህይወት እንደዚህ አይነት አጀንዳ አለው ብዬ ለምክክር ቁጭ አላልኩም። እስኪ ትንሽ ምክር አድቫይስ ነገር የለም ወይ ብዬ ቁጭ አላልኩም፣ አልተማከርኩም። ከእኔም በፊት ኑልኝ ቁጥር 17 ከእኔም በፊት ሐዋርያ ወደ ነበሩት ወደ ኢየሩሳሌም ምን አላልኩም? አልወጣሁም። ደማስቆ ጋር ጌታ ሲያገኘኝ ቁጭ ብዬ አልተማከርኩም። ወደ ኢየሩሳሌምም ልማድ እንደሆነው ሄጄ ከሐዋርያቱ እግር ስር ቁጭ ብዬ ስለ ወንጌል አልተማርኩም። ነገር ግን ወዴት ሄድኩ ይላል? ወደ አረብ ሀገር ሄድኩ። ከዛስ እንደገናም ወደ ደማስቆ ምን አልኩ? ተመለስኩ ይላል። አያችሁ ጳውሎስ ደህንነትን ካገኘ በኋላ ጌታ ከጠራው በኋላ ወደ ኢየሩሳሌም ሳይሆን ሄደው ወዴት ነው የሄድኩት ይላል? ወደ አረብ ሀገር። ከዛስ ወደ ደማስቆ። ብንቀጥለውስ በኋላ ላይ ግን አለ አይደለ ኬፋን ለማግኘት ለ15 ቀን ለ2 ሳምንት ብቻ ወዴት ሄጄ ነበራል? ወደ ኢየሩሳሌም ሄጄ ነበር ሰነበቱ። በዚያን ጊዜ ግን ከጌታ ወንድም ከያዕቆብ በቀር ሌሎች ሐዋርያትን ምን አላልኩም? አላየሁም። 15 ቀን ነው የቆየሁት። ስቆይም ቃሉ በግልጽ ባይልም ከሐዋርያት ሥራ ጋር ያሉ ምንባባቶችና ከዚህ ቀጥሎ ቁጥር 23 እና 24 ላይ ያለውን በኋላ መጣበታለሁ። ከሱ ጋር ተያይዞ ግን በግልጥ አይመስለኝም። ሐዋርያው ጳውሎስ እግዚአብሔር የአሕዛብ ሐዋርያ አድርጎ የሾመው መጥቷል ተብሎ ፕሮግራም ተይዞለት በኢየሩሳሌም ቤተክርስቲያን የሰበከ አይመስለኝም። ግልጽ ነው። መጥቶ ከጴጥሮስ ጋር ነው ቁጭ አሉ። ጴጥሮስ አንተ ነህ
ድሮ ቢሆን እያለ ማለት አሁንም ሰብከው ወንጌል ይሄ ነው ብሎ ያወሩ ነበር። ከያዕቆብ ጋር ተገናኝተው ነበር። ጌታ ይባረክ። ኬፋን ልጠይቅ ወዴት ሄድኩ አለ። ግን ከስንት ዓመት በኋላ ነው? ኑልኛው ከስንት ዓመት በኋላ ነው ወደ ኢየሩሳሌም ወጣ ያለ? ከ3 ዓመት በኋላ ወደ አረብ ሀገር ወደ ደማስቆ፣ ከዛ ከ3 ዓመት በኋላ ወደ ኢየሩሳሌም ወጣ ይላል። ያ ማለት ሊትራሊ ቃሉን ብቻ እንዲህ ብንወስደው ደህንነትን በደማስቆ መንገድ እግዚአብሔር አግኝቶ ከሰጠው በኋላ ጳውሎስ ደህንነትን ካገኘ በኋላ ወደ ኢየሩሳሌም ሳይሄድ ለምን ያክል ጊዜ ቆይቷል ነው በግርድፉ። ለ3 ዓመት ያክል ቆይቷል ብለን ልንወስደው እንችላለን። ብዙ አይነት አመለካከቶች አሉ። ብዙ የመጽሐፍ ቅዱስ ምሁራን ብዙ አይነት ትርጓሜ ይሰጣሉ። እንዲሁ በግርድፉ ግን ጳውሎስ ገላትያ ላይ በግልጽ እንደሚለን ወደ ኢየሩሳሌም የወጣሁት ከስንት ዓመት በኋላ ነው ይላል? ከ3 ዓመት በኋላ ነው። ጳውሎስ መጀመሪያ ምን ብለናል? ይሄንን ወንጌል የተቀበልኩት ከማን አይደለም? ከሰው አይደለም፣ ፈጥሬው አይደለም። የገለጠልኝ ማን ነው? የናዝሬቱ ኢየሱስ ነው። የናዝሬቱ ኢየሱስ ነው። የተገለጠልኝ ምስጢር ነው። ይሄም አሕዛብ ከአይሁድ ሕዝብ ጋር ከእስራኤል ጋር አብረው እንደሚወርሱ አንድ አካል እንደሚሆኑ የእግዚአብሔር ወራሾች እንደሚሆኑ ነው ብሎ ይናገርና ይሄ ብቻ ሳይሆን ወንጌልን እኔ ይግረማችሁ ከሐዋርያቱ እግር ስር ቁጭ ብዬ የተማርኩት ነገር አይደለም። በአረብ በረሃ በነበርኩበት ጊዜ የናዝሬቱ ኢየሱስ ነው ምን ያለኝ ያስተማረኝ ይላቸዋል። ጌታ ይባረክ። በአረብ ሀገር ለ3 ዓመት በበረሃው ስቆይ በደማስቆ ደርሼ ብመጣም ጌታ በዛ ምድረ በዳ ምን አለኝ አስተማረኝ። አንዳንድ ሰዎች ሲናገሩ እንደውም ደቀ መዛሙርቱም ከጌታ ጋር የቆዩት ስንት ዓመት ነው? 3 ዓመት ተኩል ነው። 3 ዓመት ነው። ጳውሎስም በደማስቆ ምንድን ነው በአረብ በረሃ ያሳለፈው ጊዜ 3 ዓመት ነው። ይብዛም ይነስም የደቀ መዝሙርነትን ጉዞ ለብቻውን ቢሆን ከጌታ ጋር አሳልፏል ይላል። ጌታ ይባረክ። ስለዚህ ከማን ጋር? ከጌታ ጋር በደማስቆ ከዛ በአረብ በረሃ ቆየ። ከ3 ዓመት በኋላ ግን ኬፋን ልጠይቅ ወዴት ወጣው? ወደ ኢየሩሳሌም። ከያዕቆብ በቀር ሌላ ማንንም አላየሁም ይላል። የኔ ጥያቄ ወደኛ ህይወት እናምጣው። እኔ ዛሬ ይህን ብቻ ነው ልላችሁ የመጣሁት። እግዚአብሔር የእውነት እኛም በሚፈልግበት ቦታ ነን ወይ? ጳውሎስ እግዚአብሔር የአሕዛብ ሐዋርያ አድርጎ ሊጠራኝ ሊሾመኝ ነው የጠራኝ እናቴ ማህፀን ውስጥ ሳለሁ። ሳምንት መልሼ ስለምነካው ብዙ አልቆይበትም። እናቴ ማህፀን ውስጥ ሳለሁ ልክ ኤርሚያስ ምዕራፍ 1 ላይ ታስታውሳላችሁ ቁጥር 5 አይደለ? እግዚአብሔር እንደዚህ ያለኝ አለ። በሆድ ሳለህ ምን አልኩ? አወቅኩ። ምን አልኩ? ቀደስኩ። ከዛስ የአሕዛብ ነብይ አድርጌ ምን አልኩ? ሾምኩ። ጳውሎስ የሚመጣና ገና በእናቴ ማህፀን ሳለሁ ነው የለየኝ ይላል። ጌታ ይባረክ። ግን በዘመኑ ኢየሩሳሌም የትኩረት ሁሉ ማዕከል ስትሆን ዋናዋ አጥቢያ ቸርች እናት ቸርች ስትሆን ጳውሎስ ግን እናት ቸርች ሄዶ መድረክ አልተጋፋም። ጥሪው ለአሕዛብ ነበርና ወዴት ሄደው? ወደ አሕዛብ። ጥሪው በነገሥታት ፊት በአሕዛብ ፊት የናዝሬቱን ኢየሱስን ስም ተሸክሞ መዞር ነበርና እናት ቸርች ኢየሩሳሌም ነው ያለችው። ዋናዎቹ ሐዋርያትም ጴጥሮስም ዮሐንስም ያዕቆብም ሌሎቹም እዛው ናቸው ብሎ ምን አላለ? አልሄደም። እግዚአብሔር በሚፈልግበት ቦታ ላይ ነው ወይ የወጣን እየገባን? አይመስላችሁም? በእኛም ዘመን አንዳንድ ጊዜ የኢትዮጵያን ቤተክርስቲያን ስናይ የትኩረት ሁሉ ማዕከል አዲስ አበባ የሆነች አይመስላችሁም? አይመስላችሁም? ባይዘወይ ትግራይ ውስጥ ወንጌል ያስፈልጋል። አማራ ክልል ውስጥ ወንጌል ያስፈልጋል። ኦሮሚያ ውስጥም ያስፈልጋል። ሶማሌ ክልል ውስጥ ወንጌል ያስፈልጋል። ጋምቤላም ቤንሻንጉል አይደለ? ግን ሜጀር አገልጋዮች የት ነው ያለ ነው? እግዚአብሔር በፈለገብን ቦታ ላይ ነው ወይ ያለ ነው ብለን መጽሐፍ ቅዱስ አንዳንዴ ሲጠና ጥሩ ነው ብዬ ስለማስብ፣ ለእኛስ የት ነው ያለ? ቸርች የምትመርጡት ለምንድን ነው? ከሆነ ቸርች የሆነ ቸርች የምትመርጡት
ፖሎሸር የሚባል እግዚአብሔር ሰው ሲናገር በጣም ወዶ ሰው አቅራቢያችሁ ለቤታችሁ ቅርብ የሆነ ቸርች ስላለ አባላት ሁኑ ይላል። እዛ ውስጥ ግን የእግዚአብሔር ቃል ትምህርት ካለ ጤነኛ የሆነ ቃል ካለ ግን ከተማ አቋርጣችሁም ቢሆን ያላችሁበት ቦታ ያላችሁት ለምንድን ነው? የምትሄዱበት ቦታ የምትሄዱት ለምንድን ነው? ሄደው ለምንድን ነው? ከጳውሎስ ሕይወት ይሄን ነው። እግዚአብሔር በፈለገበት ቦታ ላይ እንገኛለን ወይ? ጌታ ይባረክ። ስለዚህ ጳውሎስ ምን ይላል? ከሐዋርያትም ምን አላልኩትም ይላል፣ በአረም ምድረ በዳ 3 ዓመት አሳለፈ። ይህም ይመስለኛል ጳውሎስ በዘመኑ የነበሩት ይህን መልእክት ሲጽፍ ቁጥር 23-24 እንመጣበታለን። በይሁዳ የነበሩት ቅዱሳን ይላል። ይሁዳ ማለት እስራኤል ውስጥ አይደለ? አንዱ አውራጅ፣ አንዱ ክፍለ ሀገር ኢየሩሳሌም። ፊቴም ምን ብሎ አይተው አያውቁም ነበር። አይገርማችሁ? ጳውሎስን የሚያክል ትልቅ የእግዚአብሔር ሰው 13-14 የሚደርስ የአዲስ ኪዳንን መልእክት የጻፈ ሰው ጴጥሮስ እንኳን ሁለተኛ መልእክቱ ምዕራፍ 3 ላይ ሄዳችሁ ስታነቡት ወንድማችን ጳውሎስ ይላል። የሚጽፈው ነገር አንዳንዱ በቃ ለመረዳት ትንሽ አይገባም ይላል። ጴጥሮስ ትንሽ አለፍ ይላል። ግልጽ ነው ይሄ ጴጥሮስ። ግን ጴጥሮስ እኮ የኢየሩሳሌም ቤተክርስቲያን አዕማድ ነው፣ ዋና ሰው ነው። ግን አይገባም፣ ትንሽ ከበድ አለፍ ይላል። ገብቷችኋል? ግን ይሄ ጳውሎስ በይሁዳ ማህበሮች ምን አይልም ነበረ? አይታወቅም ነበር። ይሄ ራሱ ሌላ ለጳውሎስ ክርክር ማስረጃ ይሆናል። እኔ ከጴጥሮስ አይደለም ወንጌል ከዮሐንስ እግር ስር ቁጭ ብዬ ወንጌልን አልተቀበልኩ ከያዕቆብ አይደለም ሲል እውነቱን ነው። ከያዕቆብ እግር ስር ቁጭ ብሎ ተምሮ ቢሆን ኢየሩሳሌም የይሁዳ ማህበር ምን ይሉት ነበር? ያውቁት ነበር። ግን እሱ እዛ አልነበረም። ስለዚህ ሁለተኛው መከራከሪያው ወንጌል ልክ ሮሜ ላይ ወንጌሌ ብሎ ስለሚለው ጳውሎስ ወንጌሌ ብሎ የሚሰብከው ወንጌል ከሰው የመጣ አይደለም፣ ከሐዋርያትም ደግሞ እግር ቁጭ ብዬ የተማርኩት አይደለም ይላል። ጌታ ይባረክ። ሶስተኛ መከራከሪያው አድርጎ የሚያነሳውን እንየው። አግኝታችሁታል አይደለ? ያሁኑ እዛው ምዕራፍ 1 ላይ ከዚያ ወዲያ ወደ ሶሪያ ወደ ኪልቅያ ሀገር መጣሁ ይልና በክርስቶስ ያሉት የይሁዳ ማህበሮች ፊቴን ምን አይሉም ይላል፣ አያውቁም ነበር። ነገር ግን ቀድሞ እኛን ያሳድድ የነበረ እርሱ በፊት ያጠፋው የነበረውን ሃይማኖት አሁን ይሰብካል ተብሎ ሲነገር ምን ይሉ ነበር? ኧረ ጳውሎስ እንዴ ከዚህ ከካህናት አለቆች ደብዳቤ ይዞ ወደ ደማስቆ ሄደው እስጢፋኖስ በተወገረለት ልብሳቸውን ሲጠብቅ የነበረው ግደሉት ሲል የነበረው ሲጮህ የነበረው አዎ እሱ እኮ አሁን እግዚአብሔር እየተጠቀመበት ያለ ሰው የአሕዛብ ሐዋርያ አድርጎ የሾመው ሰው። የሚገርም ነው። እግዚአብሔር ይመስገን ይላል። አይገርማችሁ? ፊቱን አይተው አያውቁ። ግን ወንጌል ሁል ጊዜ አንድ አገልግሎት ጤነኛ መሆኑን የምናውቅበት መሰረታዊ መመዘኛው ምን መሰላችሁ? ቁጥር 24 ነው። ስለ እኔም እግዚአብሔርም ምን ይሉ ነበር ይላል፣ ያከብሩ ነበር። አንድ አጥቢያ፣ አንድ ህብረት ጤነኛ መሆኑ ከሚመዘንበት አንድ አገልግሎት ጤነኛ መሆኑ ከሚመዘንበት መሰረታዊ ነገር መካከል አንዱ ምንድነው? ክብር ለእግዚአብሔር ነው። ጌታ ይባረክ። ክብር መድረክ ላይ ለሚቆም ሰባኪም ዘማሪም አስተማሪም አይደለም። ክብር ለማን ነው ብያችኋለሁ ባለፈው። አንድ ድስት ውስጥ የሚጣፍጥ ወጥ ቢሰራ ድስት ምን አይልም? አይመሰገንም። ክብር ለድስት ይባላል አይባልም። ለማን ነው? ለሰሪው ነው። የሚገርም እጅ አላት ይባላል አይደል? ሙያ አላት። ልክ እንደዛ ነው። ዕቃ ነን፣ ሸክላ ነን። ጌታ ይባረክ። ስለዚህ ስለ እኔም ምን ይሉ ነበር አለ? እግዚአብሔርን ያከብሩ ነበር። ጌታ ይባረክ። አግኝታችሁኛል? አብረን ነበር። ምዕራፍ 2 እንዲሁ በጨረፍታ ነው ዛሬ እስከ ቁጥር 10 የምንነካው። ብዙ ነገሮችን ቀጣይ ነው የምናነሳው ከሁለቱም ተመልሰን በጌታ በኢየሱስ ስም ላንብበው። ከዚያ ወዲያ ከ14 ዓመት በኋላ ወዴት ሄድኩ ይላል? ከበርናባስ ጋር ከዛ ቀጥሉልኝ ቲቶን ደግሞ ምን ብዬ ይላል? ይዤ ያዙልኝ። እቺ እናንተም ቲቶን ያዙልኝ።
ቲቶን ደግሞ ይዤ ወዴት ሄድኩ ይላል። ሁለተኛ ወጣው። ጳውሎስ በ14 ዓመት ውስጥ ወደ ኢየሩሳሌም ይሄ ስንተኛዬ ነው አለ? ሁለተኛዬ ነው ይላል። እሺ እንደተገለጠልኝም ምን አልኩ? ወጣው። ምናልባትም ለምንድን ነው የወጣው ሲባል ተገልጦልኝ ነው። እግዚአብሔር መንፈስ ቅዱስ ይሆነ እንደወጣ ነግሮኝ ነው። በምሪት ነው። እንዲሁ ጥርጣሬ ገብቶኝ አይደለም። በምሰብከው ወንጌል ላይ ጥርጣሬ ገብቶኝ አይደለም። ተገለጠልኝ። መውጣት እንዳለብኝ መንፈስ ቅዱስ ሲያሳስበኝ ሲገለጥልኝ ምን አልኩ? ወዲያውን ወጣው። ለምን ሲባል በከንቱ እንዳሮጥ አይደለ? ፊውቸር ቴንስ ነው፣ ለወደፊት ነው። ወይም በከንቱ ሩጬ እንዳልሆን በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው። ግን ዋኖች ግን መስለው ለሚታዩት ለብቻቸው ምን አልኳቸው ይላል? አስታወቅኳቸው። እኔ በአሕዛብ መካከል ገብቼ የምሰብከው ወንጌል ይሄ ነው። ሰው በእምነት ብቻ ምን ይላል? ይድናል። በእምነት ብቻ ምን ይላል? ይጸድቃል። ኢየሱስ ልክ ሮሜ ምዕራፍ 10 ላይ ቃሉ ቀላል ነው አይደል? በልባችን አባፋችን ሆኖ ምን ብሏል? ቀርቦልናል። ኢየሱስ ክርስቶስ ምን እንዳለ ጌታ እንደሆነ በልብህ ከሙታን እንደተነሳ በአፍህ እኔ የምሰብከው ይሄንን ነው። እኔ በአሕዛብ መካከል እየሰበኩት ያለሁት ወንጌል ለመዳን የተሰቀለውን ማየት ብቻ ምንድን ነው በቂ ነው የሚል ነው። ይህንን ወንጌል ግን ግርዘት አያስፈልግም፣ ሕግን መጠበቅ የአባቶችን ወግ መከተል ለደህንነት ዋጋ የለውም ብዬ አስረግጬ ተናግሬ ነው የማስተምረው ብሎ ለማን አስታውቃቸው? ለዋኖቹ። ነገር ግን ከኔ ጋር የነበረ ቲቶ እንኳ የግሪክ ሰው ሲሆን ይገረዝ ዘንድ ምን አላሉትም? ግድ አላሉትም። ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለን አርነታችን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ነበረ። የወንጌልን እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳ ለቀን ምን አላልንም ይላል፣ አልተገዛንላቸው። አለቆች የመሰሉት ግን በፊት ማን እንደነበሩ አይገደኝም። እግዚአብሔር የሰውን ፊት አይቶ ምን አይልም አያደላም። አለቆች የመሰሉት አንዳች እንኳ ምን አሉ አልጨመሩልኝምና። ተመልሰው ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንድትሰጠው እንዲሁ ለእኔ ላልተገረዙት የሆነው ወንጌል አደራ እንደተሰጠኝ አዩ። ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ለእኔ ደግሞ ለአሕዛብ ሐዋርያ እንድሆን ሰርቷልና። ደግሞ የተሰጠኝን ጸጋ አውቀው አእማድ መስሎ የሚታዩ ያዕቆብና ኬፋ ዮሐንስም እኛ ወደ አሕዛብ እነርሱም ወደ ተገረዙት ይሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጡን። ድሆች እናስብ ዘንድ ብቻ ለመኑን። ይህንንም ደግሞ ላደርግ ተጋው ይላል። ጌታ ይባረክ። የመጀመሪያው ምንድን ነው ብለናል? ጳውሎስ ወንጌልን ከሰው አልተቀበልኩም፣ በቀጥታ ከጌታ ተቀብዬዋለሁ። ሁለተኛው መከራከሪያው ምን ነበር? ዋና ከሚባሉት ከሐዋርያት የተማርኩት አይደለም፣ ግን ይላል እኔ በአሕዛብ መካከል የምሰብከውን ወንጌል ግን በኢየሩሳሌም ያሉት ዋኖች የምትሏቸው ሐዋርያትም ጭምር እውቅና ግን የሰጡት የሚቀበሉት ነው። እነሱም የሚሰብኩት ወንጌል ይህንኑ ነው። ጌታ ይባላል። ይህንን ነው የሚለው። ከ14 ዓመት በኋላ ነው የተመለሰው። ግን ምን አላችሁ ይላል? አስታወቅኳችኋል። ቅድም ያዙልኝ ብያችኋለሁ አይደል? ከበርናባስ ጋር ማንን ይዤ ደግሞ ቲቶን ደግሞ ይዤ ወጣሁ። በርናባስ ምንድን ነው? የቆጵሮስ ሰው አይሁዳዊ ነው፣ ሌዋዊ ነው፣ ቅን ደግ መንፈስ ቅዱስ የሞላበት ሰው። የስሙ ትርጉም የመጽናናት ልጅ ማለት ነው አይደል? ይሄ ሰው ጳውሎስን ከጠርሴስ ፈልጎ ያመጣው ሰው ነው ብያችኋለሁ ባለፈው። ልክ ጳውሎስ ሁለተኛው የወንጌል ጉዞ ላይ ሊወጡ ሲሉ ጳውሎስ ማርቆስን ይዤ አልሄድም ሲል ኖ በፊት ትቶን ቢመለስም ወደ ኢየሩሳሌም ከመንገድ ጉዞ ላይ ትቶን ቢሄድም አይ ከኛ ጋር ይቀጥላል ብሎ የወደቀ የሚያነሳ የሚያበረታታ ሰው ነው። ከእሱ ጋር ብቻ ሳይሆን ግን አሁን ከማን ጋር ነው የወጣሁት ይላል? ቲቶን ደግሞ ይዤ ይላል። ቲቶ ምንድን ነው? አሕዛብ ማለት ግልጽ ነው። የተከበረ ማለት ነው የስሙት ነው። ቲቶን ይዤ ደግሞ ምን አልኩ ይላል? ጳውሎስ አጻጻፉን ካያችሁት ከበርናባስና ከቲቶ ጋር አይደለም የሚለው። ቲቶን ደግሞ ይዤ ምን አልኩ? ወጣሁ። ከዛስ የምሰብከውን ወንጌል ዋኖች መስለው ለሚታዩት ምን አልኳቸው?
አስታወቅኳቸው ማለት አሕዛብ ሳይገረዝ ይድናል የሚል ወንጌል፣ ሕግ ሳይጠብቅ ይድናል በማመን ብቻ የሚል ወንጌል ነው የምሰብከው ስላቸው ቲቶን ይገረዝ አላሉ። ግልጽ ነው። እኔ በሰበኩት ወንጌል ምን ብለው ነበር? ተስማምተው ነበር። ተስማምተው ነበር። ደህንነት ለማግኘት የዘላለም ሕይወት ለማግኘት ጽድቅ ለማግኘት የግዝረትን ስርዓት መፈጸም አያስፈልግም። የሙሴን ሕግ መጠበቅ፣ ሌላ ውጫዊ ስርዓቶችን አያስፈልግም። ለዚህም ማሳያ ያርጉ ያሳየ ምንድን ነው? ቲቶ እንኳን የግሪክ ሰው አሕዛብ ሆኖ ሳለ ይገረዝ ዘንድ ምን አላሉትም? ግድ አላሉትም ይልና ያሳየን። ይልቁንስ እነርሱም እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ለተገረዙት ሐዋርያ እንዲሆኑ እግዚአብሔር ምን ብሎላቸዋል? ሰርቶላቸዋል። ለጴጥሮስ ሰርቶለታል፣ ለእኔስ ለአሕዛብ። ስለዚህ እነሱም ወደ አይሁድ ወደ ተገረዙት፣ እኔም ወደ አልተገረዙት እንድሄድ ምን አሉ? ቀኝ እጃቸው ምን አሉ? ሰጡ። ቀኝ እጃቸውን መስጠት ማለት ምን ማለት ነው? መስማማት አይደለ? ትብብር ሰጡ ይላል። ግን አንድ ነገር ብቻ አደርግ ዘንድ ጠየቁኝ። ከዚህ በኋላ ስታስተምር ለመዳን ቢያንስ 10ቱን ትእዛዝ ፈጽሙ በላቸው ይላል አይልም አይደል? ድሆችን አስብ ዘንድ ብቻ ምን አሉ ጌታ ይባላል። ይህንም ላደርግ ደግሞ ተጋው። ይህንን አስመልክቶ አንዳንድ የመጽሐፍ ቅዱስ አስተማሪዎች ሲናገሩ ጳውሎስ ወደ ኢየሩሳሌም የወጣው ይላል። በዚህም የወጣበት ወቅት ታስታውሳላችሁ። ሐዋርያት ሥራ ምዕራፍ 11 ላይ ቁጥር 26-27 ቀጥሎ ያሉትን ስታነቡ አጋቦስ የሚባለው ነቢይ ከይሁዳ ወረደና በዓለም ሁሉ ላይ ታላቅ ረሃብ ሲሆን ይታየኛል ብሎ ትንቢት ተናገረ። ከዛ ወረድ ብላችሁ የምዕራፉ መጨረሻ ስታዩ በአሕዛብ ሀገር የነበሩ አብያተ ክርስቲያናትም በጳውሎስና በበርናባስ እጅ በኢየሩሳሌም ላሉ ቅዱሳን መላኩ ይላል፣ እርዳታን ላኩ ይላል። ይሄ ጊዜ ያ ጊዜ ይሆናል ተብሎ ይታሰባል። ጳውሎስና በርናባስ ወደ ኢየሩሳሌም ከ14 ዓመት በኋላ ተመለስኩ የሚልበት ወቅት ያ እንደሆነ ይታሰባል። ጌታ ይባረክ። ስለዚህ ጳውሎስ እኔ የምሰብከው ወንጌል ከሰው አይደለም፣ የኔ አይደለም፣ በቀጥታ የናዝሬቱ ኢየሱስ ክርስቶስ ምን ያለልኝ ነው? የገለጠልኝ ነው። ደግሞ ከሐዋርያቱም ደግሞ ተምሬ ያገኘሁት አይደለም። በአረብ ምድረ በዳ ለ3 ዓመታት በቆየሁበት ጊዜ ኢየሱስ ራሱ ያስተማረኝ ነው። ግልጽ ነው። ያ ብቻ ሳይሆን እንደው ይሄ ሲባል ደግሞ ያም ተነስቶ ተገለጠልኝ ማለት አይችልም። ወንጌል እርስ በርሱ የሚጋጭ አይደለም። ኦኬ፣ ታዲያ እነ ጴጥሮስ ከሚሰብኩት ወንጌል ጋር ያንተ ወንጌል እንዴት ነው ሲባል ያው ቲቶን አንድ አሕዛብ እምነታቸውንም ለማመሳከር እኔ የምሰብከው ወንጌልና በአሕዛብ መካከል የምሰብከው ወንጌልና እነሱ ደግሞ በተገረዙት መካከል የሚሰብኩት ወንጌል ልክ ነው አይደለም የሚለውን ለማስተያየት አንድ ነው አይደለም የሚለውን ለማስተያየት ቲቶን እንኳን ይዞ ሄጄ ይገረዝ ዘንድ ምን አላሉ። ይልቁን እኔ ወደ አሕዛብ ተመልሼ እንድሰራ እነሱ ደግሞ በተገረዙት መሃል እንዲሰሩ ተስማማን ይላል። ወንጌል ምንድን ነው? አንድ ነው። ወንጌል ምንድን ነው? አንድ ነው አይደል? ሮሜ ምዕራፍ 1 ቁጥር 1-2 በግልጽ ጳውሎስ ይነግረናል። የዳዊት ስር የሆነው እንደ ቅድስና መንፈስ ከሙታን በመነሳት የእግዚአብሔር ልጅነቱ የተረጋገጠበት ማን? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ምን እንዳለ? እንደሞተ በሦስተኛው ቀን ከሙታን እንደተነሳ ለሚያምንበት ሁሉ የኃጢአትን ስርየት እንደሚሰጥ ነው። ጌታ ይባረክ። ጳውሎስ አስረግጦ ወንጌል የጸና የተረጋገጠ የሚጨምር ምን ያለ ይሁን የተረገመ ይሁን ብሎ ይናገራል። እግዚአብሔር ስም የተባረከ ይሁን። ጳውሎስን በሶስት አመፀኛውን ጳውሎስ ያሳየናል አይደል? ፊልጵስዩስ ምዕራፍ 3 ላይ እንደምናገኘውን ጥቅስ ከፈለጋችሁ ምናልባት አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13ን ማየት ትችላላችሁ አይደል? በዚህ መንገድ ያቀርበዋል። ወንጌል አንድ ነው፣ የጸና ነው። ጌታ ይባረክ። አይገርማችሁም? ጳውሎስ ምዕራፍ 22 ሐዋርያት ሥራ ምዕራፍ 22 ልክ ወደ ኢየሩሳሌም ወጥቶ ሊገሉት ሲሉ ሻለቃው አስጣለው ብያችሁ የለ? ከዛ በኋላ ምዕራፍ 22 አንዴ እባክህ ልናገር አለው እና ህዝቡን ጠቀሳቸውና ደረጃ ላይ ቆሞ ጳውሎስ ታሪኩን
እኔ እንደናንተ ምቀና ሰው ነበርኩ ለወንጌል፣ ለአባቶቼ እምነት፣ ለፈሪሳዊነት ሕግን ለመጠበቅ። ግን ደማስቆ ላይ አገኘ፣ ገለጠልኝ። ያ ደግሞ የሚሽከከት አይደለም። ፊት ሲረዝምም ወንጌል ያው ነው፣ ፊት ሲበራ ያው ነው። ወንጌል የሚለወጥ ጊዜ የሚለዋውጠው መልእክት አይደለም የሚለውን አስረግጬ እነግራችኋለሁ። ከአግሪጳ ጋርም በነበረው ምዕራፍ 26 ላይ ወደ ደግሞ ሮም ወስደውት አይደለ? ሮም ከሄደ በኋላ ደግሞ አገረ ገዢዎቹና ንጉሱ ሊሰሙት ወደው ሲናገር ሰሙትና ጳውሎስ ንጉሥ አግሪጳ ይለዋል፣ የምናገረው ነገር ካንተ የተሰወረ እንዳይደል አውቃለሁ። በነቢያት ታምናለህ አይደል ይለዋል። ጳውሎስ ፍርደኛ ሆኖ ተከሳሽ ሆኖ ቆሞ ወንጌል የሚሰብክ ሰው። ከዛ አግሪጳ ጳውሎስ በትንሽዬ ንግግር በትንሽ ደቂቃ ንግግር እንዳንተ ልታረገኝ ትፈልጋለህ ይለው። እንዴት ከስራቴ በቀር አዎ በዚህ ያሉትን በጠቅላላ ምን አንተም ብቻ ብሎ በድፍረት የሚናገርለት ርዕስ ነው። ጌታ ይባርክ። እግዚአብሔር ይረዳናል። እንቀጥላለን። እግዚአብሔር ስላስተማረን እናመስግንና ሃሌሉያ። አባት ሆይ እናመሰግንሃለን። የቃልህን ደጅ ስለከፈትክልን ስላስተማርከን ስም ይባረክ። እግዚአብሔር ሆይ የዕለት እንጀራችንን ስለሰጠህን እናመሰግንሃለን። ለነፍሳችን የሚሆን ምግብን ስለሰጠህን እናመሰግንሃለን። ኢየሱስ ክርስቶስ እግዚአብሔር ሆይ ውድ ልጅ በመስቀል ላይ እርቃኑን ዋጋን ከከፈለበት የዘላለም ከሆነ ከቀና የወንጌል እውነት ላይ አይኖቻችን እንዳናነሳ ጠብቅ። ዛሬም እግዚአብሔር ሆይ ኢየሱስን እንደተሰቀለ ሆኖ ማየት እንድንችል እርዳን። የትኛውም አዚም ከሚመስል ነገር ሁሉ ጠብቀን። እግዚአብሔር አምላኬ ሆይ በወንጌል ላይ ከሚቀላቀል የትኛውም እግዚአብሔር አምላኬ ሆይ የውሸት የሆነ የሰው የሆነ ነገር ሁሉ እግዚአብሔር አምላኬ ሆይ እንድንጠበቅ ምህረትን አድርግልን። እግዚአብሔር አምላካችን ሆይ በምንናገርበት ጊዜ፣ በምንሰብክ በምናስተምርበት ጊዜ፣ ቃልን በምንከፋፈልበት ጊዜ ሁሉ የወንጌል እውነት ላይ አንዳችን የሰው የሆነን ነገር እንዳንጨምር በኢየሱስ ስም ጸጋን አብዛለን። እግዚአብሔር ሆይ ወንጌል የጸና ነው። ወንጌል አንድ ነው። ወንጌል አንድ ብቻ ነው። የዘላለም ነው። የዳንበት ነው። እናመሰግንሃለን። ስም ይባረክ። ደግሞ ከሁሉም ማልጠቅም ባሪያህን ስለተጠቀምክብኝ አመሰግናለሁ። ስም ይባረክ። በኢየሱስ አሜን።